ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮት ሰላምታችንን እናቀርባለን። ዜናዎችን ይዤ መጥቻለሁ። መሳይ መኮንን ነኝ። ይሄ እንግዲህ መሳይ ትውልዱ በእኛ የፖለቲካ ፕሮግራም መሰረት መሰብሰብ አለበት፣ መሰልጠን አለበት፣ ታጠቅ አለበት፣ ጠላቴ ወደሚለው አካል ሁሉ መተኮስ አለበት የሚለው የኛ ስታንዳችን ነው፣ ሞቲቫችን ነው። በዚህ ቋንቋ ማንኛውም የዚህ ዘመን የአማራ ትውልድ አዲሱ ትውልድ ብለን የምንጠራው አካል መሰብሰብ አለበት። ከያለበት ሁኔታ ተሰብስቦ ትኩረቱን እዚህ የህልውና ትግል ማድረግ አለበት። ከየአካባቢው ተሰብስቦ ወደ ማሰልጠኛዎች መግባት አለበት። ርዕዮተ ዓለም ከጠመንጃ ጋር መታጠቅ አለበት። ቀጥሎ ጠላቴ ወደሚለው መተኮስ አለበትና በዚህ ሞቲቭ መሰረት ነው ከፍተኛ ቁጥር ያለው ሰራዊት እየገነባን ያለ ነው። አላማችን የመጀመሪያው አማራን ከደረሰበት ሁለንተናዊ ቀውስ፣ ሁለንተናዊ መበተን ወደ መሰብሰብና ወደ መሸከፍ በማምጣት ራሱን ከመከላከል አልፎ ወደፊት ለምትኖረው ኢትዮጵያ ቀጣይነት ያለው የፖለቲካ የኃይል የአስተሳሰብ ጭምር መሰብሰብ በማድረግ አማራውን ራሱን የሚጠብቅ ህዝብ፣ ራሱን የቻለ ህዝብ፣ ራስ በቃ ህዝብ ማድረግ ስለሆነ የዚህ አካል ነው ማሰልጠኑ። ከማሰልጠን ባለፈ ማብቃት፣ ከማብቃት ባለፈ ደግሞ ሊደር እንዲሆን እያንዳንዱ አማራ በስትራቴጂ ደረጃ እየተንቀሳቀስን ያለንበት ሁኔታ ነው ያለው። ትግሉን በመትከል የከፈልነው ከፍተኛ መስዋዕትነት ፍሬ አፍርቶ ከመትከል ወደ ግንባታ ስለተሸጋገርን ትውልዱን የመገንባት ትልቁ አካል ነው ማለት ነው። ይሄ መሳይ አርበኛ ማርሸት ሰሞኑን ያው ከፋኖ ትግል ጋር በተያያዘ የተወሰኑ አመራሮች ከትግሉ ወጥተው ብልጽግናውን አገዛዝ መቀላቀላቸውን የሚገልጽ ዜና እንግዲህ አልተቋረጠም። አሁንም እየገለጹ ይገኛሉ። አሁንም ተንጠባጥበው የሚመጡ እንዳለ በቴሌቪዥናቸው እያሳዩ ፋኖ አበቃለት እየተበታተነ ነው የሚል ነገርም እያነሱ ይገኛሉ። ጠላቶቻችን ተበታትነዋል፣ በተበታተኑበት የመጨረሻውን ግብዓተ መሬታቸውን እንፈጽማለን የሚልም ፉከራ አብረን እየሰማን እንገኛለን። አጠቃላይ ሁኔታ እንዴት እየተከታተላችሁ ነው ያላችሁት? በጉዳዩ ላይ በእርግጥ ብዙ ነገር ተብሏል። ነገር ግን አሁንም አልቆመም፣ አልተቋረጠም፣ እየመጡ ነው፣ ጨርሰው ነቅለው መምጣታቸው አይቀርም የሚል እንደው ተስፋም ጭምር ለደጋፊዎቻቸው እየገለጹ ይገኛሉና እዛ መንደር በተወሰነ ደረጃ ሞቅ ማለት ነገር አለ። ፋኖ አበቃለት በሚል የሚያስጎመጅ ዜና ለደጋፊዎቻቸው እየገለጹ ይገኛሉና ይህንን እንዴት ታዩታላችሁ? ይሄ እንግዲህ ትግሉ የቆመበትን ምሰሶ ካለመረዳት የሚመጣ የፕሮፓጋንዳ ነው። ወይም ቢረዱትም አውቀውት እንዳላየ እንዳላወቀ ለማየት ለማለፍ የሚጠቀሙት ዘዴ እንጂ ትግሉ የቆመበት ፒላር ሌላ ነው፣ ፈጽሞ ሌላ ነው። በየዘመኑ አማራ የደረሰበት የስልጣኔ ውድመት፣ አማራ የደረሰበት የርስት መወረር፣ አማራ የደረሰበት የታሪክ ክህደት፣ ሁለንተናዊ የህልውና ቀውስ ውስጥ የገባባቸው ኤሌመንቶች ዘርዝረን የአብይ አህመድ መንግስት ከመጣ ጊዜ ጀምሮ በካውንተር ሪቮሉሽን አማራውን ማንቃትና በማደራጀት በመሰብሰብ አብይን በመገርሰስ ከአብይ ቀጥሎ አማራውንም ኢትዮጵያንም ህልው ለማድረግ ሰላም ለማድረግ የጀመርነው አብዮት ቀስ በቀስ እያደገ ነው ወደ ጠመንጃ ትግል የተሸጋገረውና እነዚህ አሁን በግለሰብ ደረጃ እጅ እየሰጡ ፕሮፓጋንዳ ለመስራት የሚሞክሩ ግለሰቦች መጀመሪያም ትግሉን ለመትከል በምናደርገው እንቅስቃሴ ውስጥ ትግሉን አናስተክልም፣ መሬት ላይ አናስተክልም በማለት ከኛ ጋራ ከፍተኛ የኃይል ፍልሚያ፣ የፖለቲካ ፍልሚያ፣ የድል ሽሚያ ውስጥ ሲሽቀዳደሙ የከረሙ ግለሰቦች እንደነበሩ እኛም እናውቀዋለን። መገለጫቸውም የሆነው ከዚያ በኋላ በትግል ተከላ ሂደት ውስጥ እኛ አሸንፈናቸው ትግሉን መሬት ላይ በራሱ ህዝብ፣ በራሱ ሪሶርስ፣ በራሱ መልክዓ ምድር፣ በራሱ ሊደርሽፕ ከተከልነው በኋላ እንግዲህ በትግሉ ውስጥ ተቀላቅለው ውሃና ዘይት ሆነው ለመቀጠል ፍላጎት ሲያሳዩ ነበረ። ከአደረጃጀታችንም መንጥረን እንዳወጣናቸውና በተለይ አብዛኞቹ እዚህ ጎጃም አካባቢ ስለነበሩና እኛም ጭምር መጀመሪያ እንንቀሳቀስበት የነበረው ቀጠና ላይ ስለነበሩ ከዚያ በኃይል መንጥረን ካባረርናቸው በኋላ ወደ ሌላ ቀጠና በመንቀሳቀስ አየር ላይ ተንሳፈው የነበሩ ግለሰቦችና ስርዓታዊ ተልእኮን አንግበው የነበሩ በመሆናቸው ትግሉን እኛ ስንተክል እነሱ ለመንቀል ጥረት ሲያደርጉ የከረሙ በመሆናቸው በዚህ መካከል የነበረ ፉክክር ነበርና ከዚያ በኋላ ትግሉ ከመትከል ወደ ግንባታ ሲሸጋገር መቀመጫ ስላጡና ሚሽናቸውን ስላጠናቀቁ ያው ብልጽግና በመታቋቋም ተቀብሏቸዋል። በዚያ መንገድ ግን እነሱ ማምለጫ የሆናቸው ዘንድ ወይም ራሳቸውን ታጋይ ያስመስለው ይገልጹ ዘንድ በውሸት ድርድር በሚባል መሸፈኛ ቋንቋ ታጅበው ነው ወደ አዲስ አበባ የገቡትና ይሄ ፈጽሞ ፋኖ ትግል የጀመረበትን ታንድ ባለማወቅ ባለመረዳት፣ ሁለተኛ የአማራው አብዮት የተጀመረበትን ዋና ኮዝ ፕሪቴክስትና ኢሚዲየት ኮዝ ካለመገንዘብ የመጣ፣ ሶስተኛ ደግሞ የማን ሚና ምን ነበረ ትናንትና ዛሬስ ምንድነው የማን ሚና የሚለውን በጥልቀት ካለመገንዘብ የመጣ ሐሰተኛ ፕሮፓጋንዳን መሰረት በማድረግ ሐሰተኛና አዲስ ትርክት በማዋለድ የህዝባችንን ዕዳ ለማራዘም የሚደረግ መፍጨርጨር ነው ብለን የምንገልጸው መሳይ። ትርክቱ አሁንም በተለያየ መልኩ እየተገለጸ ይገኛል። የምስራቅ እዝ ዋና አዛዥ የሆኑት ጀነራል ማምር ተሰማም ሰሞኑን ምዕራብ ጎጃም አካባቢ በተደረገ ህዝባዊ ስብሰባ ላይ ይሄ ባዳና ባንዳ የሚል ነገር አንስተዋል። ሁልጊዜ የምንለው ነው ባዳና ባንዳ የሚል አንድ ቃል አብይ አህመድ ተናገረ። እስከ ታች ቀበሌ
ድረስ አመራሩም የሚሊሻ ኃላፊውም ሁሉም እንደ ፋሽን እንደ ፈሊጥ እየተከተለው ባዳና ባንዳ ሲል ነው የሚውለው። እሳቸውም ይህንን አንስተዋል። ፋኖ፣ ግብጽ፣ ወያኔና ሻቢያ ተባብረው እየመጡብን ነው የሚል ነገር አንስተዋል። የፋኖን ትግል በሻቢያ ከጀርባ የሚደገፍ በወያኔ የሚደገፍ በግብጽ ሁሉ የሚደገፍ አድርገው ለመግለጽ የሄዱበት ርቀት ነው። ይህንን እንግዲህ የሚነግሩት ለአማራ ህዝብ ነው። የሉና ትግል ውስጥ የገባ የሉና ጥያቄ አለኝ ብሎ ይህንን ትግል ከጀርባ ሆኖ እየደገፈ ያለ ይሄ ትግል በህዝብ ባይደገፍ ኖሮ እንኳን አይደለም 3ኛ ዓመት 3 ቀን መቆየት የማይችል ነበረ። ምን ያህል የህዝብ ድጋፍ እንዳለው ማሳያ ትግሉ ከጊዜ ወደ ጊዜ እያደገ መምጣቱ አንድ ማስረጃ ሊሆናቸው በተገባ ነበር። ነገር ግን ለዚህ ህዝብ ነው እንግዲህ ይህንን ትግል በግብጽና በሻቢያ የሚደገፍ በህዋት የሚጠመዘዝ አድርገው እየገለጹ ያሉት እና አሁንም ገቡ የተባሉት የፋኖ መሪዎች ነን ብለው የሚገልጹ ሰዎችም እንደዚሁ ይህንን ጉዳይ ነው በደንብ አራግበው ያዳረሱት። በዋናነትም ከትግሉ የወጡበት ምክንያትን ሲገልጹም ከአማራ ጠላት ጋር አንተባበርም አብረን አንሰራም ብለን ነው የሚል ነገር ነው ያነሱት። እስቲ ምንድነው እዚህ ላይ ማለት የሚቻለው አርበኛ ማርሸት?